ምን ይያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩም ሳይገባት ምትለኝ ልብ ሳልል ከልቤም ሳልሰማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ገጠር ግባ እናሳ አርሳል በብላ ስማ በቃ ገጠር ግባ እናሳ አርሳል በብላ ልጅዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ኃይሎ ጋ ተብሎ ተጨፍሮ ከቤት ትወጣና ከጫጫተው ከጋጋተው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰ ምሽትህንም ይዘህ አንድ ሁለት ቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም አግዞ ዶሮዎችህ የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ ከሰንጎቹ ከሁሉም የሰባ ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጄ በቃ ገጠር ግባ እስኪ ስማ በቃ ገጠር ግባ ስትልን ያቋርጫት ደግሞ የኔና ዓላማ የኔን ሐሳብም ነገርኳት ስማ በቃ ገጠር ግባ እናሳ አርሳል በብላ ስማ በቃ ገጠር ግባ እናሳ አርሳል በብላ የኔ ዓላማ ሌላ ነው ሐሳቤም ከተማ ነው መንጃ ፍቃዴን አውጥቼ አዲስ አበባ ገባለሁ አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቅኝ ትመጫለሽ አንዲቷን ቆንጆ አግብቼ እናቴ አንዲቷን ቆንጆ አግብቼ ብያት አሳመንኩና ወደ አባቴም ጋር ሂጄ መንጃ ፍቃድ ላወጣ ነበር ግን ገንዘብ የለከጀ በታች በላይ በዚህ ብዬ ሐሳቤን አስረድቼ አዲስ አበባ ገባው መንጃ ፍቃዴን አውጥቼ አዎ መንጃ ፍቃዴን አውጥቼ